ከሰዎች ደብቀኸው ይሆናል። መልእክቶቹን አጥፍተህ የታሪክ መዝገቡን አጽድተህ በራፉን ከኋላህ ቆልፈህ ይሆናል። ምንም እንዳልተፈጠረ በሰው ፊት ፈገግ ብለህ ይሆናል። ነገር ግን አላህ ምን እንዳደረግህ ያውቃል። ማስረጃ ስለሚያስፈልገው አይደለም፣ በምስክሮች ስለሚተማመንም አይደለም። ይልቁንም እርሱ አልዓሊም ነው፣ በሰማያትም በምድርም ምንም የማይሰወርበት። በሌሊት ጸጥታ የሰራኸው ኃጢአት አላህ አይቶታል። ማንም ሳያስተውል የሰራኸው በጎ ሥራ አላህ መዝግቦታል። በሚንቀጠቀጥ ድምፅ በሹክሹክታ ያልከው ዱዓ አላህ ሰምቶታል። ማንም በሌለበት የወረደው እንባህ አላህ ቆጥሮታል። የምንኖረው ሰዎች አላህን ከመበደል ይልቅ መጋለጥን በሚፈሩበት ዘመን ላይ ነው። ከፍርዱ ቀን ይልቅ የስክሪን ምስሎችን እንፈራለን። ከተጠያቂነት ይልቅ ወሬን እንፈራለን። ዝናችንን ማጣት እንፈራለን፣ ነገር ግን በመጪው ሕይወታችን ቁማር እንጫወታለን። ራስህን በቅንነት ጠይቅ። ማንም በማያየህ ጊዜ አንተ ማነህ? ስልክ በእጅህ ይዘህ በሩ ሲዘጋ አንተ ማነህ? ስሜት ሲጠራህና ህሊናህ ሲደክም አንተ ማነህ? ምክንያቱም ያንን ሰው አላህ በደንብ ያውቀዋል። ችግሩ ስህተት መሆኑን አለማወቅህ አልነበረም። ታውቅ ነበር። ልብህ ተሰምቶታል። ደረትህ ጠቦ ነበር። ነፍስህ አመንትታ ነበር። ግን ለማንኛውም አደረግከው። ሰይጣንም ሹክ አለህ። የግል ነው፣ ትንሽ ነው። በኋላ ንስሐ ትገባለህ። በኋላ ምቹ ሆነ። ምቾቱ ልማድ ሆነ። ልማዱም ቀስ በቀስ ልብን አጨለመው። አደገኛው ምን እንደሆነ ታውቃለህ? ኃጢአቱ ራሱ ሳይሆን ከእንግዲህ የማያመህበት ደረጃ ላይ መድረስ ነው። የጥፋተኝነት ስሜት የሚጠፋበት፣ ንስሐ ከባድ የሚሆንበት። ያኔ ነው ልብ በእውነተኛ አደጋ ውስጥ የሚሆነው። ግን በጥሞና አድምጥ። ምን እንዳደረግህ የሚያውቀው ያው አላህ ለማንም ስለማትነግራቸው ትግሎችንም ያውቃል። ወደዚያ የገፋህን ብቸኝነት ያውቃል። ለማደንዘዝ የሞከርካቸውን ቁስሎች ያውቃል። ለማመን የምታፍርበትን ድክመትህን ያውቃል። ነገር ግን ማወቅ መፍቀድ ማለት አይደለም፣ መረዳትም መስማማት ማለት አይደለም። አላህ ታጋሽ ነው፣ ግን ዘንጊ አይደለም። አላህ ሩህሩህ ነው፣ ግን ደግሞ ፍትሃዊ ነው። እያንዳንዱ ንክኪ ተጽፏል። እያንዳንዱ እይታ ተጽፏል። እያንዳንዱ የጠበቅከው ቃል ተጽፏል። ልታቆም ደርሰህ ያላቆምክበት እያንዳንዱ ቅጽበት ተጽፏል። ልክ እያንዳንዱ ኃጢአት እንደሚመዘገበው ሁሉ እያንዳንዱ የጸጸት ቅጽበትም ይመዘገባል። ልብህ ማቆም አለብኝ ያለበት ያ ቆምታ፣ በሰራኸው ነገር ምክንያት እንቅልፍ ያጣህባት ያቺ ሌሊት፣ የአላህ ይህን የኔን ክፍል እጠላዋለሁ ያልከው ዱዓ፣ አላህ ሁሉንም ያውቃል። ሰዎች የምታሳያቸውን ብቻ ነው የሚያውቁት። ሰዎች ላዩን ብቻ ነው የሚፈርዱት። ነገር ግን አላህ ከፈገግታ ጀርባ ያለውን ትግል ያያል። አላህ በደረት ውስጥ ያለውን ጦርነት ያያል። ስለዚህ ይህ ማስታወሻ ወደ ተስፋ መቁረጥ እንዲገፋህ አትፍቀድ። ሰይጣን የሚፈልገው በትክክል ይህንኑ ነው። ትሁት ያድርግህ፣ ይመልስህ። ኃጢአትን የምትደብቅ ከሆነ ለዘላለም ተደብቆ እንደማይቀር እወቅ፣ በዚህች ዱንያ ካልሆነ በመጪው ዓለም። እናም አስቀድመህ ከወደቅክ ንስሐ መግባትን አታዘግይ። ዝግጁ ስሆን እለወጣለሁ አትበል። ዝግጁነትን ለሚያዘገይ ሰው በጭራሽ አይመጣም። ለውጥ የሚመጣው ተሰብሮ ለሚመለስ ሰው ነው። ወደ ኃጢአቱ በሄድክበት ተመሳሳይ ጉጉት ወደ አላህ ተመለስ። በበደልክበት ቦታ አልቅስ። ኩሩ በነበርክበት በዚያው የግል ቦታ ራስህን ዝቅ አድርግ። ለሐራም በነበረህ ተመሳሳይ ተስፋ መቁረጥ ለምነው። ምክንያቱም ሚስጥሮች በሚጋለጡበት ቀን፣ ልቦች ባዶ በሚሆኑበት ቀን፣ ሰበቦች በሚገፈፉበት ቀን ማን እንዳላወቀ ለውጥ የለውም። ምን ያህል በደንብ እንደደበቅከው ለውጥ የለውም።
ብቸኛው ለውጥ የሚያመጣው ነገር አላህ መዝገብህን ተመልክቶ ቅን ተውባህን፣ እውነተኛ ጸጸትህን እና ቢወድቅም መመለሱን ያላቆመ ባሪያ ማየቱ ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።